ሰላም አንድ በጣም ህይወቴን የቀየረውን ታሪክ ዛሬ ልንገራችሁ። አንድ በጣም ሀብታም ቢሊዮነር አሜሪካዊት ነበረች። ከዕለታት አንድ ቀን ስዊሚንግ ፑል ላይ ወይም መዋኛ ገንዳዋ ላይ ለዋና ትወጣለች። ከሩቅ አንድ እንሽላሊት ትመለከታለች። ይቺ እንሽላሊት በጣም ርቀት ላይ ነበረች። ቀስ እያለች የቀረበቻት መጣች። ይቺ ሴትዮ እንሽላሊቷን ከሩቅ አይታ እንደገባችባት አመነች። ወይም ደግሞ ሰውነቴ ውስጥ ገባች ብላ በማመኗ በጣም ብዙ ሆስፒታል በጣም ብዙ ሕክምና ማድረግ ጀመረች። እንሽላሊቷ ውስጤ አለች እና እንሽላሊት ገብቶብኛል ፕሊዝ ቼክ አድርጉልኝ ያለች ብዙ ዶክተሮች ጋር መሄድ ጀመረች። አለ የተባለ ስፔሻሊስት ጋር አለ የተባለ ሐኪም ቤት ሄደች። ሕክምና ማደረገች። አሉ የተባሉ ማሽኖች ውስጥ ገባች። ሕክምና ማደረገች። እንሽላሊት ግን በውስጧ አልተገኘም። ይህንን ማመን ስላቃታት ወይም ደግሞ ማመን ስላልቻለች በዚህ ህክምና ፕሮሰስ ውስጥ ያለች አንድ ሳይካትሪስት ዶክተር ያገኛታል። ይህችን ሴት ታሪኳን በደንብ በማየት ኦኬ ህክምና እናደርግልሻለን፣ እስከዛሬ ዶክተሮች ሲነግሩሽ የነበረው ውሸት ነበረ፣ እንሽላሊቷ አንቺ ውስጥ አለች ብሎ ስፔሲፊክሊ ይነግራትና ይህች ሴት ሰርጀሪ እንድትደረግ ይደረጋል። እቺ ሴት ሳይካትሪስቱ እንዳላት ሰርጀሪ ታደርግና የሞተች እንሽላሊት ተደርጎ በትክክል ሰርጀሪ ተደርጋ ተሰፍታ ልክ ስትነቃ እንሽላሊቷን አየቻት። የሞተ እንሽላሊት ተደርጎ አየቻት ማለት ነው። እና ከዚህ በኋላ እንሽላሊት የለብኝም ብላ ማመን ጀመረች ማለት ነው። ዶክተሮቹ አየሽ እቺ እንሽላሊት የወጣችው ከአንቺ ሆድ ውስጥ ነው ብለው እንድታምን አደረጓት። ሰዎች ሴት ያልገባችባትን እንሽላሊት ወይም ደግሞ ውስጥ ያልነበረችን እንሽላሊት ገባ ብላ አምና አይ የለም እንኳን የሚለውን የህክምና ማስረጃ ማመን እስከሚያቅታት ድረስ እጅጉን እንሽላሊት በውስጤ ውስጥ አለ ብላ አምና ነበረ። ይህም ደግሞ ትልቅ ደግሞ የህይወት ትምህርት ሆኖ አግኝቼዋለሁ። እንዴት መሰላችሁ? አንዳንድ ጊዜ አእምሯችን ውስጥ ራሳችን የፈጠርናቸው ሪያሊቲ ላይ የሌሉ ግን ራሳችን አሉ ብለን አእምሯችን ቢውልድ ያደረገውን ነገር ስትሮንግሊ አምነን የምንኖር ሰዎች አለን። አንደኛዋ እኔ ነበርኩኝ። ነገር ግን እውነታውን ስንመለከት እኛ ያሰብናቸው ወይም ቢውልድ ያደረግናቸው አእምሯችን ውስጥ የሰራናቸው እውነታዎች ብዙውን ጊዜ ትክክል አይደሉም። ስለዚህ አንደኛ ሪያሊቲ ቼክ ማድረግ ጥሩ ነው። ሁለተኛ አብዛኛው ፍርሃት ያለው አእምሯችን ውስጥ ስለሆነ ይህንን አላስፈላጊ ፍርሃት መስበርና መውጣት መቻል አለብን። ራሳችን ቢውልድ ባደረግነው ሮንግ ሼል ውስጥ መታመቅና መኖር አስፈላጊ አይመስለኝም። በአንድ አካባቢ የሚኖሩ እጅግ ባለጠጋ ሰውዬ ነበሩ። እኚህ ሰውዬ ከሀብታቸው የተነሳ ያላቸው ንብረት ብዛት እንኳን የማያውቁ ለሰው ሁሉ ረጂና ደግ ቸር የነበሩ ሲሆኑ በህይወታቸውም በጣም የሚወዱትና የሚሳሱለት አንድ ወንድ ልጅ ነበራቸው። ልጁም በጣም ቆንጆና በማህበረሰቡም በጣም የሚወደድ ልጅ ነበረ። ይሁን እንጂ የዚህ ባለጠጋ ልጅ ከህፃንነቱ ጀምሮ በምሽት ላይ ትልቅ ፍርሃት፣ ጭንቀትና ድንጋጤ ነበረበት። በተለይም ማታ በሚተኛበት ጊዜ ከሚተኛበት አልጋ ስር አውሬ ያለ ስለሚመስለው ብዙ ቀን እንቅልፍ ተኝቶ አያውቅም ነበር። ይህም ተባብሶ አልጋውን እንዲፈራ፣ ሌሊት እንዲቃዥ ብሎም እንዲጨነቅና ጤናው እንዲታወክ አደረገ። ባለጠጋ አባቱም ይሄ ጭንቀት እንዲለቀው ያላደረጉት ነገር አልነበረም። ብዙ ሐኪም ቤት፣ ብዙ መድኃኒት፣ ብዙ ባህላዊ መድኃኒት አዋቂዎች ጋር ቢወስዱትም ምንም ለውጥ ሊያመጣ አልቻለም። ማታ ማታ አልጋው ላይ ሲተኛ ከአልጋው ስር አውሬ ያለ ስለሚመስለው በፍጹም ማታ ማታ እንቅልፍ አይወስደውም። በመጨረሻ ግን አባቱ አንድ ሳይካትሪስት እንዳለ ይሰሙና ልጃቸውን ካሻለላቸው በጣም ብዙ ገንዘብ እንደሚሰጡት ቃል ይገቡለታል። ይህም ሳይካትሪስት ደስ ብሎት ልጁ ወዳለበት ክፍል ይገባና መኝታ ቤቱን ከተመለከተ በኋላ ትንሽ አሰብ አድርጎ ለአባትየው መጋዝ እንዲሰጡት ይጠይቃቸዋል። ከዛም መኝታ ቤት ገባና የልጁን አልጋ አራቱንም እግር ቆርጦ አልጋውን ከመሬቱ ጋር አገናኘው። ከዛም ለልጁ እንኳን ደስ አለ፣ እስከዛሬ ሌሊት አውሬዎቹ እየመጡ አልጋ ስር የሆኑና ያስፈራሩ ነበር። አሁን ከዚህ ቀን ጀምሮ ግን አልጋው መሬት ስለወረደ ከስር መግባት አይችሉም። ስለዚህ ካሁን በኋላ ሌሊት አይመጡም ማለት ነው አለው። ልጁም ከዛ ጊዜ በኋላ በሰላም ሳይፈራ ሌሊት መተኛት ጀመረ። ከዚህ ታሪክ ምን ተማራችሁ? እኔ በግሌ ብዙ ጊዜ አእምሯችን ውስጥ የሌለን ነገር እንዳለ አድርገን ከፍተኛ የሆነ አትኩሮት እንሰጣለን። ያን ነገር አእምሯችን በተለማመደው ቁጥር ወይም ፍሪኩዌንሲው በተደጋገመ ቁጥር እንዳለ የማሰብ ችሎታው ከፍ ይላል። ይህ ደግሞ እውነታ ሊሆን አይችልም፣ እውነታም አይደለም። ነገር ግን አእምሯችን እንደ እውነታ ሊወስደው ይችላል። ስለዚህ ከዚህ ትሩዝ የሚመስል ግን ፎልስ የሆነ ነገር የራሳችንን ባውንድ ያደረገን ነገር ፈንቅለን መውጣት የምንችለው ራሳችን ነን። እስቲ እናንተ ከዚህ ጋር በተገናኘ የገጠማችሁ ነገር ካለ ኮሜንት ሴክሽን ላይ አሳውቁኝ። ለዚህ ቻናል ደግሞ አዲስ ከሆናችሁ
ቻናሉን ሰብስክራይብ ማድረግ እንዳትረሱ።